እግዚአብሔር አምላክ ለምን እናታችን ቅድስት ድንግል ማርያምን መረጣት? ፖፕ ሽኖዳ ቅድስተ ማርያም በሚለው መጽሐፋቸው ይህን ነገር አብራርተዋል። አንደኛ ይላሉ ትህትና፣ እኔ የጌታ አገልጋይ ነኝ አለች። ሉቃስ 1:38። ፖፕ ሽኖዳ ይላሉ እግዚአብሔር ትህትናን ይወዳል። እናታችን ቅድስት ድንግል ማርያም ግን ትህትናን ኖረችው። ሁለተኛ መታዘዝ፣ ምንም እንኳን የሚጠብቃት መከራ ቢታወቅም እንዲህ አለች፣ እንደ ቃልህ ይሁንልኝ። ፖፕ ሽኖዳ ሲሉ እውነተኛ እምነት መታዘዝን ይወልዳል። ሶስተኛ ጸጥታና የልብ ጥልቀት፣ መጽሐፍ ቅዱስ ይላል ነገሮችን ሁሉ በልቧ ትጠብቅ ነበር። ፖፕ ሽኖዳ ይላሉ ድንግል እናታችን ቅድስተ ማርያም ዝምታዋ የመንፈስ ንጽህና ነው። የራሷን ክብር አልፈለገችም ይላሉ። አራተኛ እሷ ራሷን ከፍ አላደረገችም፣ ነገር ግን እግዚአብሔር ከፍ አደረጋት። ዝቅ ያለውን ከፍ አደረገ ይላል ሉቃስ 1:52። እንግዲህ ይላሉ ፖፕ ሽኖዳ እናታችን ቅድስት ድንግል ማርያም ታላቅ ሆነች፣ ምክንያቱም ትህትና፣ መታዘዝና ጸጥታ ነበራትና። እናም እኛም በሕይወታችን በነገሮች ሁሉ ትሁት እንሆን፣ መታዘዝ እንለማመድ፣ ራሳችንን ለራሳችን ክብር አንፈልግ። ይህ ሲሆን አክባሪው እግዚአብሔር አምላክ ያከብረናል።